ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? በዛሬው ቪዲዮ በሀገራችን ኢትዮጵያ የክርስትና ታሪክ መጥፎ አሻራቸውን አሳርፈው ከፍተኛ የሆነ ውድመትን አስከትለው ካለፉ ታሪኮች መካከል ብዙ ሰው በሚያውቀው መጠሪያዋ ዮዲት ወይም ደግሞ ጉዲት ተብላ ስለምትታወቀው አስገራሚ ሴት ታሪክ ይዤላችሁ መጥቻለሁ። ይህን ቪዲዮ እስከ መጨረሻው ድረስ ከተመለከታችሁት ዮዲት ጉዲት የኢትዮጵያ ቤተክርስቲያንን ለማውደም ያስገድዳትን የሚያስገርም ምክንያትና ያልተጠበቀ መጨረሻውን የማስመለከታችሁ ይሆናል። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ የዚህ ኦርቶዶክሳዊ ቻናል ቤተሰብ መሆን ትችላላችሁ። እንዲሁም ይህ ቪዲዮ ብዙዎች ጋር እንዲደርስ ላይክ አድርጋችሁ እንድትጀምሩ በትህትና ጠይቃለሁ። አሁን ቀጥታ ወደ ቪዲዮ እናልፋለን። ከክርስቶስ ልደት በኋላ በአንደኛው ክፍለ ዘመን መጀመሪያ በንግስት እንደኬ ዘመን ወደ ኢትዮጵያ የገባው የጥምቀት ዜና በአራተኛው ክፍለ ዘመን በአብርሃና አጽብሃ ዘመነ መንግስት በአባ ሰላማ ከሳቴ ብርሃን ስብከት ተስፋፍቶ አብዛኛው የኢትዮጵያ ሕዝብ ስብከተ ወንጌልን አምኖ ጥምቀትንና ክርስትናን ተቀበለ። እጅግ በጣም ጥቂት የሆኑ የአይሁድ ወይም የጁዳይዝም ሃይማኖት አማኞች በወንጌል አናምንም፣ ክርስቲያን አንሆንም፣ ሕገ ኦሪትን አንለቅም በማለት በ982 ዓመተ ዓለም ገደማ በቀዳማዊ ምኒልክ ዘመን የመጣውን እምነተ እስራኤልን መከተል ቀጠሉ። የክርስትናን ሃይማኖት አንቀበልም ብለው በአይሁድ ወይም በኦሪት እምነታቸው የጸኑት ህዝቦች በነገስታቱ ትእዛዝ የኢትዮጵያ ዋና ከተማ ከሆነችው ከአክሱምና ከዙሪያዋ እየለቀቁ በመውጣት በወልቃይት፣ በሰሜንና በወገራ፣ በደንቢያ፣ በላስታና በሰቆጣ በመሳሰሉት ሊኖሩ እንደሚችሉ ስለተገለጸላቸው አክሱምንና አካባቢዋን እየለቀቁ በመሄድ ተበታትነው ይኖሩ ጀመረ። በዚህም ምክንያት ፈላሻ ተባሉ። ፈላሻዎች እምነታቸው ሕገ ኦሪት ቢሆንም ኢትዮጵያዊነታቸው የተረጋገጠ ስለሆነ በመንግስት ትእዛዝ በተፈቀደላቸውና በሚኖሩባቸው በሰሜንና በላስታ እንዲሁም በተለያዩ ስፍራዎች ለረጅም ጊዜ በመኖር ቁጥራቸው እየበዛ ሄደ። የህዝቡ ቁጥር እየበዛ ሲሄድም ለአክሱም መንግስት ግብር እየከፈሉ በሰላም ይኖሩ ጀመር። በ9ኛው ምዕተ ዓመት በ852 ዓመተ ምህረት ገደማ ዮዲት የተባለችው የጌዲዮን ልጅ ንግስት ዘሯ ከፈላሻ ውስጥ በመሆኑ ፈላሾችን ይዛ ተነሳች። በላስታ የሚኖር የክርስቲያን ሃይማኖት ተከታይና የቡግና ባላባት በዮዲት ውበትና ኃይለኝነት ስለተማረከ ሃይማኖቱን ለውጦ አገባት። በዚህም ምክንያት ተጨማሪ ኃይልን ለማግኘት ቻለች። በዚህ ዘመን በአክሱም ዙፋን ላይ የተቀመጠው የንጉስ ድግናዣር ልጅ አንበሳ ውድም ይባል ነበር። አንበሳ ውድም አባቱ ሲሞት ገና የ12 ዓመት ልጅ ቢሆንም የንግስና ስልጣኑን ያዘ። ዮዲትም ንጉሱ ገና ሕፃን ስለሆነ የሷን ጥቃት የሚቋቋም ኃይል ሊያሰባስብ እንደማይችል በመገመት አጋጣሚውን ተጠቅማ ልትወጋው አሰበች። በዚያን ጊዜ አክሱም የእስልምናን ሃይማኖት ለማስፋፋት በሚደረገው ጥረት የተነሳ ጠረፎቿ በመወራራቸው በቀይ ባህር የነበራትን የበላይነት ያጣችበት ወቅት ነበር። ይህች የክርስቲያን ባለጋራ የሆነችው ንግስት ፈላሾች የሆኑትን ሁሉ በአንድነት አስተባብራና አሰባስባ የአክሱም ንጉስ አንበሳ ውድምን ለመውጋት ተነሳች። ከላስታ ሰሜንና ወልቃይት የተሰበሰቡትን ፈላሾችና ሌሎችንም ቀስቅሳና አስፈራርታ በማስነሳት ብዙ ሰራዊት እየመራች ወደ አክሱም ዘመተች። ወደ አክሱም በምትጓዝበት ጊዜ ያለፈችበትን ስፍራ ሁሉ ሰራዊቷ ይመዘብርና ያጠፋ ነበር። አብዛኞቹ አብያተ ክርስቲያናትና ሌሎችም ውድ የሆኑ የባህል ቅርሶች የተቃጠሉትና የወደሙት በዮዲት ጭካኔ የተሞላበት ወረራ ነበር። ብዙ ጊዜ አምረውና ደምቀው ግርማ ሞገስ የነበራቸው አብያተ ክርስቲያናትና ሐውልቶች ጭራሽ ከወደሙት ሌላ ለታሪክ ምስክርነት በእሳት ጋይተው ፍርስራሻቸው ብቻ የሚታየው ብዙ ናቸው። ብዙ ክርስቲያኖች ሲጨፈጨፉ የቀሩትም በታላቅ አደጋና ስጋት ተውጠው የመከራ ዘመናትን አሳልፈዋል። የዮዲት ፍላጎት የክርስትና ሃይማኖትን አጥፍታ የአይሁድን እምነት ለማስፈን ነበር። ይህም በስፋት ይካሄድ የነበረውን ጭፍጨፋ ለመቋቋም የተሳናቸውና በስጋት ላይ ወድቀው የነበሩ የአክሱም መሳፍንትና መኳንንት ፋታና ጊዜ አግኝተው መልሰው ለማጥቃት እስኪችሉ ድረስ ሕፃኑን ንጉስ ይዘው
ሸዋ ውስጥ ወደሚገኘው ወደ መንዝ ሸሹ። መንዝ የተመረጠበትም ዋነኛው ምክንያት የመልክዓ ምድሩ አቀማመጥ ገደላማና ዋሻ በመሆኑ ጠላት ስለማይደፍረው ገፍቶም ቢመጣ ለመከላከል አመቺ በመሆኑ ነበር። ዮዲት የክርስትናን ሃይማኖት አጥፍታ የፈላሻን ሃይማኖት በሰፊው እንዲሰበክና እንዲስፋፋ ስለፈለገች በአክሱም ህዝቦች የተገነባውንና 2000 ዓመታትን ያክል አብቦ የቆየውን ስልጣኔና የስልጣኔ ውጤት የሆኑትን ታሪካዊ ስራዎችን ማፈራረሷን ተያያዘች። አብያተ ክርስቲያናትን ማቃጠልና ካህናትን መግደል የዕለት ስራዋ ሆነ። በተለያዩ አጋጣሚዎች ከተረፉትና እስካሁን ድረስ ካሉት ጥቂቶች በስተቀር ሐውልቶችን፣ ውብ የሆኑ የሥነ ጥበብ ቅርሶችንም አፈራርሳለች። አብያተ ክርስቲያናትን አቃጥላለች። የክርስትና ሃይማኖት ተከታይ ተራው ህዝብና ቄሶች ተሰየፉ። የመንግስት ዘርነት የነበራቸውን የመሳፍንት ልጆችም መንግስቱን እንዳይቀናቀኑ፣ እንዳይሸፍቱ፣ ህዝቡንም እንዳያነሳሱ ተብሎ ወደ ደብረ ዳሞ ተራራ እየተወሰዱ በእስር እንዲቀመጡ ይደረግ ነበር። በቆየው ስርዓት በዚህ ገዳም ውስጥ የመሳፍንት ልጆች በቁም እስረኝነት እየተጠበቁ ይቆዩና ንጉሱ ሲሞት ከመሳፍንቱ ውስጥ ህዝቡ የመረጠው ይነግስ ነበር። በዚሁ ምክንያት የተሰበሰቡትን 400 የሚሆኑ የመሳፍንት ልጆች በጅምላ አሳረደቻቸው። ዮዲት በፈጸመችው የጭካኔ ሥራ የተነሳ ተግባሯንና ክፋቷን የሚገልጹ የተለያዩ ቅጥያ ስሞች ተሰጥቷታል። በትግራይ ህዝብ ጉዲት ወይም ጉደኛ፣ በአፋር ህዝብ ጋጽዋ ወይም አስፈሪ አውሬ በመባል ስትታወቅ፣ በአማራ ህዝብም እሳቶ ወይም የምታቃጥል ብለዋታል። ዮዲት ጉዲት ሕፃኑን ንጉሥ አንበሳ ውድምን በመንዝ የመደበቁን ዜና በሰማች ጊዜ ኃይሉን ሰብሮ እሱም ማርኮ እንዲያመጣ ጦር ልካ ነበር። ነገር ግን የላከችው ሰራዊት በመሸነፉ ሐሳቧ ሳይሰምር ቀረ። ስለዚህ አንበሳ ውድምንና ተከታዮቹን አጥፍታ እርካታን ለማግኘት በማሰብ ራሷ ሰራዊቷን እየመራች ወደ መንዝ ዘመተች። አንበሳ ውድምና ተከታዮቹ ግን ለማጥቃት ይበልጥ አስቸጋሪ ወደ ሆነውና እዚያው ሸዋ ውስጥ ወደሚገኘው ወደ መራቢቴ ሸሹ። ዮዲትም በዚሁ ሳትገታ ልትከታተለው ሞክራ ነበር። ይሁን እንጂ ከመሬቱ አቀማመጥ አስቸጋሪነት ሌላ የንጉሱ ወታደሮች የመንዝና የመራቢቴ ህዝብ በየጊዜው ያደርሱባት የነበረው ጥቃት አንድ ላይ ተዳምረው ስላደከሟት ዓላማዋ ሳይሳካላት ወደ ሰሜን ኢትዮጵያ እንደገና እንድትመለስ ተገደደች። ከዚህ በኋላ 13 ዓመታትን ስትገዛ ቆየች። ይህች ጨካኝ ንግስት አብዛኞቹ የኢትዮጵያ ቅርሶችን ያጠፋችበትን የ40 ዓመታት ዕድሜ ያክል ገዝታ ማክተሚያው ላይ የአብርሃ ወአጽብሃ ቤተክርስቲያንን አቃጥላ በምትመለስበት ጊዜ እግዚአብሔር መንገዷን አሳስቶ አዲ ንፋስ ከሚባለው ቦታ ከፍተኛና አስፈሪ አውሎ ንፋስ አስነስቶ ወርውሮ አደካወ ከሚባለው ቦታ ላይ እንደጣላትና በዚሁ ምክንያት እንደሞተች ብዙ ሊቃውንት ይናገራሉ። መቃብሯም ከውቅሮ ከተማ በታች በሚገኘው አደካወ አጠገብ የድንጋይ ምልክት ተቀምጦ ይገኛል።